አብሬሽ እንደ አንድ ሰው ዋጋ እንደከፈለ ጓደኛ ካንቺ ክብርን አላገኝ ገርሽ ላንቺ ኢክራም ከታየችው ሰው ጋር ሁሉ የምትጠረጠር ሴት ርካሽ ቆሻሻ ሴት ናት ልንገርሽ አብራ ከታየችው ሁሉ የምትጠረጠር ሴት እኔ ደግሞ እንደዛን አይነት ሴት እንዳልሆንኩኝ ጠንቅቀሽ በደንብ ታውቂያለሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ትንሽ ጉንፋን ይዞኛል ለዛ ነው ማክስ ያደረኩት እንግዲህ ዛሬም ተመልሼ መጥቻለሁ ተመልሼ የመጣሁበት ዋንኛው ምክንያት ትላንት አይ ቲንክ ትላንት ይመስለኛል ዛሬ ነው የለቀቀችው ቪዲዮ ኢክራም ቤት ጠርታኝ ነበርና ኢክራምን ላገኛት ሄጄ ነበር ላይክ እኔ በጣም መጥፎ እንደሆንኩኝ እሷ ላይ በጣም መጥፎ እንደማደርግ እሷ ላይ እኔ በቃ የጓደኛ መጥፎ ምናምን እንድመስል ምናምን በጣም ብዙ ሐረካት አሳይታለችና እኔ እንደዛ አይነት ልጅ አይደለሁም በመጀመሪያ ደረጃ ማንንም ሰው እንዲወደኝ አልሽለጠለጥም ማንንም ሰው ደግሞ እንዲጠላኝ መጥፎ ነገርን አላረግም እኔ ሰውን አልነካም ሰው ጋር አልደርስም ከሌላ ጥሩ ከመልካም ጓደኞች ምናምን ከሚባሉ ሰዎችም ራሴ ማካተት አልፈልግም እኔ እንደ ፐርሰናል እንደ ራሴ መሆን ያለብኝን መስጠት ያለብኝን ፍቅር ሰጣለሁ ለጓደኛ መክፈል ያለብኝን መስዋዕትነት እከፍላለሁ እኔ ወላሂ ነው የምላችሁና እኔ ማስመሰልን አልችልበትም ማንነቴም አይደለም አስተዳደጌም አይደለም አላስመስልም ከማንንም ጋር ሲቀጥል ትላንትና የጠራችኝ ልታወራኝ ምናምን ነውና አጋጣሚ ሆኖ ከልጇ አባት ጋር ከባለቤቷ ጋር አጋጣሚ እዛው የጠራችኝ ሰፈር እኔ ለሆነ ጉዳይ እዛ ሰፈር ነበርኩኝና ከዛ አጋጣሚ ነው እንግዲህ ያላህ ነገር ተገናኘን እኔና እሱ ከዛ አጋጣሚ በተገናኘንበት ስለሷ ማውራት ጀመረ ስለ አንዳንድ ነገር ምናምን እያወራኝ ያው እንግዲህ እኔ ተናድጃለሁ እንደማንኛውም ሰው ጥሩ ነገር አይደለም ያደረገችው ኢክራም ለምንም ይሁን ለቀልድም ይሁን ለእውነትም ይሁን ለምንም ይሁን የማይመስል ነገር በጣም የሚያስጠላ ነገር የሚሰቀጥጥ ነገርን ለቃለች ኢክራም ለምንድነው በውስጥ ማትነግሪያት ለምንድነው ማትመክሪያት ወላሂ ላዚም ኢክራም ሰው ሚላትን የምትሰማ አይነት ሴት አይደለችም አላህ ምስክሬ ነው የምሬ ነው ይሄ ሪያሊቲ የምሬ ነው የምላችሁ ነኝ እና አይምሮዋ ካመነበት የሆነ ነገር ማድረግ ከፈለገች ኢቭን አማክራኝ እንኳን ታይቅር ምናምን ብላት ከማድረግ ወደ ኋላ አትልም ሶ ከእንደዚህ አይነት ሰው ጋር እኔ ብላት ተይ ማታቆም ከሆነ እኔ ለምንድነው መመክራት ሲጀመር ከናንተ ምንም የተደበቀ ነገር እናንተ ማታቆት ነገር የለም በመጀመሪያ ደረጃ ሁሉም ነገር ሚዲያ ላይ ነው እናንተ ስለሷ ማታቆት ነገር የለም አይደለ እንዴ እኔ ወጥቼ ሚዲያ ላይ እንደዛ ብል ምንም ሊገርማችሁ አይገባም እኔንም ልትሰድቡኝም አይገባም በነገራችሁ ላይ እኔን ብትሰድቡኝም ብትመርቁኝም ምንም ብትሉም ከጀሚላ ምንም ቅንጣት ነገር አይቀንስም ምክንያቱም በኔ ቦታ ካልሆናችሁ እዚህ በቦታው ካልሆናችሁ ላትረዱኝ ትችላላችሁና በዚህ ልክም ደግሞ ለምን አልተረዳችሁኝም ብዬ እናንተን መጫን አልፈልግም እናንተ ወንጀለኛ ነው የምትሆኑት በሰውም በተራገማችሁ በተሳደባችሁ ቁጥር ምናምን ማለት ነውና ልጨርስላችሁ ባሏን አጋጣሚ ያገኘው ስለሷ ምናምን እኔን ማውራት ጀመረ ከዛን እያወራን ነበረ ምናምን በጣም አዝሮ ምናምን እያወራኝ ነበር አዝኖ ቢያወራኝም ያ ሰው ጥሩ ነገር ሰራ ያልኳችሁ አይደለም ባላ ራሱን የቻለ የራሱ ጥፋት አለበት እሷ ላይ ብዙ ነገርን እያደረገ ነበር ግን ደግሞ እሱን ይደግፈው ሳይሆን ወንድ ልጅ ነው ቤተሰብ እኛ ሴቶች የምናደርገውና ወንድ ልጅ የሚያደርገው ይለያያል አይደል እንዴ ለራሳችንም ለክብራችንም ጥሩ አይደለም ሴት ልጅ ናት እኛ እንደነሱ መሆን አንችልም ጭራሽ ማለት ነው ከባድ ነው እሷ ላይ ስላደረገው ነገር እሷን ደግፈሽ ከሱ ጋር ሆነሽ ምናምን ኢቭን ከሱ ጋር እኔን ጠረጠረችኝ ነባ ምን አጉድሎብሽ ነው እዛ ሄድሽው ምናምን አለችኝና እኔ ኢክራም እኔ ጥሩ ጓደኛ ማቾች ጥሩ ነገር አብሮ ያሳለፉ ጥሩ መስዋዕትነት የተከፋፈሉ ጓደኛ ማቾችን ነበር መሆን የምፈልገው ግን አንቺ ለእንደዛ አይነት ሰውን የምትጋብዢ አይነት ልጅ አይደለሽም በመጀመሪያ ደረጃ ሲቀጥል ጥሩ ነው ምናምን እያልኳችሁ አይደለም እንዳልኳችሁ የራሱ የሆነ ስተት መጥፎ ስራዎችን ሰርቷል ምናምን ከሱ ጋር ሰራና ደግሞ እኔና እሱ አጋጣሚን የተገናኘ ነው እያወራኝ እሷ ደወለችልኝ ከዛ አቅራቢያው ነበር ከዛ ከኔ ጋር ሄደ ምንም ኖርማል መስሎኛል ካሜራ መያዘች ምናምን አልመሰለኝም ጀስት ልናወራ ምናምን መሰለኝ ስንሄድ
እሷ ለካ የፈለገችኝ ለሌላ ነገር ነው። ከዛ እሱን አየችው አብራኝ። በነገራችሁ ላይ ልንገርሽ ላንቺ ኢክራም ከታየችው ሰው ጋር ሁሉ የምትጠረጠር ሴት ርካሽ ቆሻሻ ሴት ናት። ልንገርሽ አብራ ከታየችው ሁሉ የምትጠረጠር ሴት። እኔ ደግሞ እንደዛን አይነት ሴት እንዳልሆንኩኝ ጠንቅቀሽ በደንብ ታውቂያለሽ። ጀሚላ ነኝ እኔ። ምንም ነገር የማይገርመኝ ወንድ ኖረው አልኖረው ለበሰ አለ ምንም ነገር የማይገርመኝ ልጅ ነኝ እኔ። እኔ የእናቴና የእናቴ ላይፍ ብቻ ምኖር ሰው ነኝ እኔ። ለእናቴ ነው ምኖረው በአጠቃላይ ማለት ነውና ምንም ነገር የሚገርመኝ ልጅ አይደለሁም። እኔንም እዛች ጋር አብረሽ አሁን ከሱ ጋር ሆንሽ ምናምን አልሽ እንደ ቆሻሻ አየሽኝ። እኔ ለምን ቆሻሻ ማልሽኝ አልልሽም፣ መብትሽ ነው። ምትቺውን ያህል ነው ማሰብ ምትቺውን ያህል ነው ያሳየሽኝ ለኔ። አመሰግናለሁ በዚህ አጋጣሚ ማለት ነውና ሌላ ምላችሁ ነገር ቤተሰብ ነባ ታውቃለች ራሷ እኔና ነባ መሀል ስላለው ነገርና ነባ ምን አጉድሎብሽ ነው ምናምን አለችና እኔና ነባ መሀል እኮ የተፈጠረው ነገር እናንተም ታውቃላችሁ አይደለ? አወራኝ እንደ ኖርማል እንደ ማንኛውም ሰው አወራን። አልሆነም ከሀገር ወጣለሁ ምናምን አለ። እኔ ደግሞ ቤተሰቦቹ ቤት አልሄድም። ያን ያህል እኔ እንትን አይደለሁም። ቤተሰቦቹ ጋር ሄጄ ምናምን እሱ ማውራት አልችልም። በተቻለኝ አቅም ሚኪ እንዲረዳኝ ሞክሬያለሁ። ሚኪ ምንም ለሚኪ እሺ ሊለው አልቻለም። እሱም በሚያውቁ አንዳንድ ሰዎች ጋር ደውያለሁና ማናቸውንም ሊሰማ አልቻለም። አለነው አሁን ምን ላይ እንዳለ እኔ አላውቅም። አልተገናኘንም፣ ሊያወራኝም አልፈለገም። ይቅርታ በጣም ጉንፋን በጣም ይዞኛልና ግድ ስለሆነብኝ ነው ለእናንተ ይሄንን ነገር ልንገራችሁ ብዬ መጣሁት እንጂ ወላሂ ያመመኝ ነው። እና እኔና ነባ መሀል ስላለው ነገር ታውቃለች፣ እያንዳንዷን ነገር ታውቃለች። እሷ ፊት ነው ያንን ሁሉ ያለኝ። ግዴታ እኔ መሰጣት፣ ግዴታ እኔ መሰደብ፣ ግዴታ እኔ ቆሻሻ መባል የለብኝም። ግዴታ እንትን ማለት የለብኝም። ነገ እኮ ነገ የሆነ ነገር ተፈጥሮ ምናምን ልንታረቅ እንችላለን። ገባሽ? እኔ ቆርጬ ካንቺ እስካልተለየሁኝ ድረስ ማለት ነው። ቆርጬ የተለየሁኝ ቀን የትም አንገናኝም እኔና አንቺ ታውቂዋለሽ አሳምረሽ። ግን ደግሞ እኔ እንደዛ ነን ልብ የለኝም። እኔ ሰውን ለሆነ ጉዳይ ፈልጌው ያ ጉዳይ ሲያልቅ ምተው አይነት ሰው አይደለሁም። እኔ ካንቺ ጋር ብዙ ቻሌንጅን ተጋፍጫለሁ። በጣም ብዙ ነገር ወላሂ ላዚም በጣም ብዙ ነገርን አብሬሽ ተጋፍጫለሁ። ግን ያን ያህል ሆኖ ካንቺ ያን ያህልን ሪስፔክት ክብርን አላገኘሁም። አብሬሽ እንደ አንድ ሰው ዋጋ እንደከፈለ ጓደኛ ካንቺ ክብርን አላገኘሁም። ካንቺ የምፈልገው ሌላ ምንም አይደለም፣ ክብር ነው። የሰው ልጅ በርግጥ ክብር ከራስ ይጀምራል። አንቺ ራስሽን ካላከበርሽ፣ ራስሽን ለራስሽ ካልኖርሽ እኔ ልታከብሪኝ አትችይም። አበደን እኔ ልታከብሪኝ አትችይም። ሰው ክብር ከራስ ይጀምራል። ራስሽን አክብሪ። እኔን እንድታከብሪኝም አልፈልግም ከዚህ በኋላ ማለት ነውና ስለ ቤተሰቤ ታወሪያለሽ ስላልሽ እኔ ስለ ቤተሰብሽ አላወራው። ለምን ለእናትሽ አትጠነቀቂም? አዎ እላለሁ ብያለሁ። ዛሬም እልሻለሁ ለምን ለእናትና እንዳልኩሽ ለራስሽ ለቤተሰብሽ ክብር ስጭ። ሁሉም ነገር ቀሪ ነው። የሆነ ሰዓት ላይ ሁሉም ነገር ይቀራል እና እኔንም ከባለቤትሽ ጋር ነው የምትጠረጥሪበት ምንም አይነት ምክንያት የለም። እኔ ቆሻሻ ሴት አይደለሁም። እኔ ርካሽ አይደለሁም። ታውቂኛለሽ። እኔ ማንነቴን አሳምረሽ በደንብ አድርገሽ ታውቂያለሽ። እንዳልኳችሁ ሁሉንም ነገር እሱ ላይ ደፍድፌ ነበረ። ሁሉንም ጥፋት እሱ ላይ አድርጌ ነበርና እንዳንድ ወንድ ሲበደል አንድ ሰው ሴት ልጅ ስትበደል ምላሿን ልክ መጥፎ ሆነ አይደለም ማሳየት ያለባት አይደለ? በቃ ለልጆች አስትል ሰተር ብላ ነው ራሷን ማሳለፍ ያለባት አይደል? ከዛ ነገራቶች እስኪፈቱ። እሷ ግን እሱን ለመጉዳት ይሁን አላቅም፣ እሱን ለማናደድ ይሁን አላቅም፣ ሪል ደግሞ ከአብርሽ ጋር ኖሯቸው ይሁን አላቅም። ሲጀመር ከሪል ውጭ ምንም ሊሆን አይችልም። እንደዛና አይነት ነገር ወታ ሚዲያ ላይ ወታ እንደዛ በማሳየት ምናምን በጣም ነው ማፍርብሽ። ዛሬም አፍርብሻለሁ፣ ነገም የምር ነው ምልሽ። እኔ አፍሬብሻለሁ። እሱን ደግሞ በመስደቤ ባለቤትሽ መጥቼ እሱን በማንቋሸሼ ምናምን በጣም አዝናለሁ። አሁንም አዝናለሁ። ምክንያቱም ወንድ ልጅ ነው እሱ። ገብታችኋል? የራሱ የሆነ እንደዛ ያደረገበት ምክንያት ይኖረዋል። አላቅም እኔ ያን ያህልም ሲጀመር ስለ ባልና ሚስት ገመና እንደዚህ ማውጣት ሐራም ነው። እንደዚህ ግን ያ ሁሉም ነገር ሚዲያ ላይ ነው። ቤተሰብ ሁሉንም ነገር ታቆታላችሁ፣ ከሀስከፈ ታቆታላችሁ። እኔ ዛሬ እናንተ ምደብቅበት፣ ዛሬ እናንተ ፊት ማስመስልበት፣ የማይመስል ነገር ማወራበት ምንም አይነት ምክንያት የለኝም። ሚዲያ ነው። አዎ መጥቻለሁ ሚዲያ ላይ። በቃ ከራሷ ነው የተማርኩት።
ከሌላ ሰው አይደለም። መጥቼ የተሰማኝን እንዳወራ ራሷ ናት ያስተማረችኝ ስላችሁ እሷ ስላስተማረችኝ ስለሷ መጥፎ መጥቼ እዚች ጋር ማወራባት አይደለም። ስለሷ ወይ እኔ ፈጥሬ ያወራሁት ነገር ደግሞ የለም። እናንተ ያያችሁትን ነገር ነው መጥቼ እንደማንኛውም ሰው ተሰማኝ መጥቼ እንደተሰማኝ ተናግሬያለሁ እንጂ አንቺ ኢክራም እንደዚህ አላልኩም። አስፈላጊ ከሆነ ደግሞ እንድልሽም ከፈለሽ ትላንትና ስለኔ ቆሻሻ መሆን ስታወሪ ነበር አይደለ? እኔ ከባለቤትሽ ጋር እንደማገጥኩኝ ስታወሪ ነበር አይደለ? አዎ ነው። ዞሮ ሌላ ምንም የተለየ ነገር አላወራሽም። ከባለቤቴ ጋር ከሱ ጋር ጀመርሽ፣ አሁን እሷ ናት የቀረች ምናምን አልሽ። እኔ ላይ ያለሽን እምነት ነው ያሳየሽኝ። እኔ ላይ ያለሽን ማስመሰል እስከዛሬ ድረስ እንደማታምኝኝ ነው ያሳየሽኝና አመሰግናለሁ። ስለነበረን ጓደኝነት ስለነበረን ጊዜ ሁሉ ቴንኪዩ በጣም ነው ማመሰግነው ኢክራም። እንዳንቺ አይነት ጓደኛ ከሚሰጠኝ ምናምን ያላችሁ ሰዎች አላችሁ በጣም ብዙዎቻችሁ ማለት ነውና ሳታዩ ሰውን ሳታውቁ ማንነቴን ሳታውቁ አብራችሁ ሳትሆኑ እኔነቴን ሳታውቁ አትፍረዱ። በቃ ለምንም ነገር አትቸኩሉ። ቤተሰብ እኔ እምላችሁ ነገር አትቸኩሉ። በቃ ለምንም ነገር ቸኩላችሁ ሰውን አትራገሙ፣ አትሳደቡ ምናምን። ሪከርድ ባስቀምጥላችሁ የረገመችኝ ሴት አለች ሙልጭ አርጋ ማለት ነው እና ረገመችኝ በጣም ማለት ነው። እና ግን አላህ ውስጥ አዋቂ ነው። አላህ እንደናንተ ቢሆን ኖሮ እንደናንተ እርግማን እንደናንተ ስድብ ቢሆን ኖሮ ቆሜ አልሄድም። ማናችንም ቆመን አንሄድም። ሲጀመር ተሰባብረን ቤት ቀርተን ነበረ። ግን ደግሞ ጥሩም አይደለም። በቃ በዚህ ልክ ሰውን መገመት፣ በዚህ ልክ ሰውን ማንቋሸሽ፣ በዚህ ልክ ሰውን መስደብም ተገቢ አይደለም ነው ብዬ ማስበውና በቃ ከዚህ በላይ ወሬ አላበዛባችሁም። ይቅርታ፣ በጣም ይቅርታ የጠፋሁት ነገር ካለ ግን በኔ ቦታ ብትሆኑ እኔ ካደረኩት ውጪ ሌላ ምንም ልታረጉት የምትችሉት ነገር አይኖርም። እንደ ጓደኛ የምትሰማችሁ ቢሆን ሄዳችሁ ትነግሯታላችሁ። ግን እሷ ለእንደዛን አይነት ነገር የምትጋብዛችሁ ሴት አይደለች። መጥቼ ለእናንተ አወራው ስለምታውቁ ነገ ደግሞ የሆነ ነገር ብመጣ ያኔ እንደዛ ስትሆን የት ነበርሽ ልትሉኝ ትችላላችሁ። ኦፍ ኮርስ ትሉኛላችሁ። እና ለዛ ነው ከባሏ ጋር ምንም አይነት ኬዝ የለኝም። ምንም ነገርም ኖሮን አይደለም እንዳልኳችሁ ነው። በአጋጣሚ የተገናኘ ነው ያ ነገር ተፈጠረ። ሌላ ምንም ነገር የለም። እናንተም ይሁን እሷ በእርግጥ እሷ ስላሰበች ነው እናንተ ያሰባችሁ እሷ ስላለቻችሁ ነውና በቃ ምንም የተፈጠረ ነገር የለም። ይሄው ነው በቃ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እምትወዱኝ እምትደግፉኝ ምናምን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አታቆሙ። እምትጠሉኝም ደግሞ አላቅ ውደዱኝ ማለት አልችልም። እንድትወዱኝም የራሴ ማንነት ነው። ውሸትን ላይክ መዋሸት አልፈልግም። በቃ ራሴ ማንነቴን አሳያችኋለሁ። ከወደዳችሁኝ ወደዳችሁኝ፣ ካልወደዳችሁኝም ምንም ማድረግ አልችልም። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቃ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።